ከፍተኛ የሆነ ፖቴንሻል ያለው ወረዳ ነው። ይሄን ታሳቢ አድርጎ ከዚህ በፊት በተሰሩ ስራዎች በርካታ ባለሀብቶች ወደ ወረዳችን መጥተው ኢንቨስት ለማድረግ ሙከራ አድርገዋል። ውጤታማ የሆኑም አሉ፣ በሂደት ላይ ያሉም አሉ። እኛም በዛ ልክ የነሱን ተሞክሮ ለማስፋት ጥረት እያደረግን ነው ያለነው። ማዕድን ላይ በጣም በርካታ ሰዎች የማዕድን ፈቃድ ወስደዋል። ወደ ግንባታ ለመግባትም ፋብሪካ ለመስራትም ቦታ ወስደዋል። አሁን ባለው የጸጥታ ችግር የተቋረጡ ቢኖሩም ማለት ነው። ከዛ ውጭ አሁን ባለው ወረዳችን ላይ በተለይ የአርሶ አደሩ ምርት ፕሮሰስ አድርገው ለተጠቃሚው የሚያቀርቡ ከ4 በላይ ከ5 በላይ ፋብሪካዎች ስራ የጀመሩ አሉ። በግንባታ ላይ ያሉ አሉ። ቦታ ወስደው ደግሞ ግንባታ ለመጀመር ጥረት እያደረጉ ያሉ ባለሀብቶች አሉ። ስለዚህ ለነዚህ ባለሀብቶች እንግዲህ ሲጀምሩ 2 ነበሩ እንደ ወረዳ፣ አንድ የዱቄት ፋብሪካ፣ አንድ የፕላስቲክ ፋብሪካ ነበረ። ለነዚህን ወደ ስራ ለማስገባት እንደ መንግስት በርካታ ድጋፍ ተደርጎላቸዋል። የሙያ ድጋፍ፣ የማቴሪያል እና ሌሎች ድጋፎች እነዚህን አፈጻጸም አይቶ ነው ሌላው ወደዚህ እንዲመጣ የተደረገውና ያንንም ከግምት ውስጥ አስገብተን አሁንም ድረስ ወረዳችን ላይ ያለውን ጸጋ በአግባቡ እንድንጠቀም የተለያዩ የፕሮሞሽን ስራዎችንም እየሰራን ያለን። በየአመቱ የኢትዮጵያ ታምርት ንቅናቄ ፕሮግራም እናካሂዳለን። እሱን ታሳቢ አድርገን በዚህ መድረክ ወረዳችን ላይ ምን ጸጋ አለ፣ ምን ሀብት አለ፣ እስካሁን ወደ ስራ የገቡ ሰዎች ምን ተጠቀሙ፣ ለምን ያህል ሰው የስራ እድል ፈጠሩ፣ ሲደመር በምን ያህል ካፒታል ጀምሮ አሁን እየተደረሱ የብድር አቅርቦቱ ምን ይመስላል፣ ችግራቸው ምንድነው፣ ችግራቸውንስ እንዴት እየፈታን ነው የሚል ግምገማዎችን እና ውይይቶችን አካሄደን እሱን ታሳቢ በማድረግ ሌሎች ባለሀብቶች ወደዚህ ለመምጣት ጥረት ያደርጋሉ። ከፍተኛ የሆነ የባለሀብቶች ጥያቄ ነው ያለው። በነገራችን ላይ ሀብቱም በርካታ ከመሆኑ ጋር ተያይዞ